10 ሾርትከቶች ያሳያችኋለሁ። የመጀመሪያው ዊንዶ ፕላስ ኤች ነው። ስለዚህ ዊንዶ እና ኤችን ስትነኩ ቀጥታ የምታወሩትን ነገር ወደ ጽሁፍ ይቀይርላችኋል። ለምሳሌ ወርድ ላይ መጻፍ ከፈለኩኝ ወርድን ከፍታለሁ። ከዛ እዚህ ጋር እንዳልኳችሁ ዊንዶ እና ኤችን ነካለሁ። ከዛ ማውራት ጀምራለሁ። ሊስኒንግ ሲለኝ ሄሎ ዌልካም ቱ ማይ ዩቲዩብ ቻናል። እንደምታዩት በዚህ መልክ በጣም በቀላሉ የምፈልገው ቦታ ላይ መጻፍ እችላለሁ። ወርድ ላይ ብቻ አይደለም ማንኛውም ቦታ ላይ ልጽፉበት ትችላላችሁ። ለምሳሌ እዚህ ጋር ለመጻፍ ልሞክር። መጀመሪያ ዊንዶ እና ኤችን ልንካ። ሄሎ። ስለዚህ የመጀመሪያው ሾርትከት ይሄኛው ነው ማለት ነው። ሁለተኛው ሾርትከት ደግሞ ኮምፒውተራችሁ ላይ ሴቲንግ መክፈት ስትፈልጉ እዚህ ጋር ዊንዶ አለ፣ በመቀጠል እዚህ ጋር አይ አለች። ስለዚህ ዊንዶ እና አይን ስትነኩ ቀጥታ ሴቲንግ ይከፈትላችኋል። ሶስተኛው ሾርትከት ደግሞ እዚህ ጋር ዊንዶ አለ፣ ቀጥላችሁ ኢንት ነካላችሁ። ከዛ ፋይል ኤክስፕሎረር ይከፈታል። ለምሳሌ ነካሁት፣ እንደምታዩት ቀጥታ ፋይል ኤክስፕሎረር ተከፍቶልኛል። ሶስተኛው ሾርትከት ደግሞ ዊንዶ ከዛ ዲ መንካት ነው። ማንኛውም ቦታ ላይ ብትሆኑ ወደ ዴስክቶፕ ይወስዳችኋል። ስለዚህ ዊንዶ እዚህ አለ፣ ከዛ ዲ ነካለው። እንደምታዩት ዴስክቶፕ ላይ ሌላም ቦታ ብትሆኑ ለምሳሌ ማይክሮሶፍት ወርድ ከፈትኩኝ፣ ወደ ዴስክቶፕ መሄድ ከፈለኩኝ ዊንዶ እና ዲ ነካለው፣ ቀጥታ ዴስክቶፕ ጋር ይወስደኛል። መልሼ ደግሞ ስነካው ወደ ነበርኩበት ይመልሰኛል። ወርድ ላይ ነበርኩኝ፣ ዊንዶ ዲ ወደ ዴስክቶፕ፣ ዊንዶ ዲ ወደ ነበርኩበት ወደ ወርድ ማለት ነው። ቀጣዩ ደግሞ ዊንዶ እዚህ ያለላችሁ። ከዛ በኋላ እዚህ ጋር ፔሪድ ምልክት ወይም ፉል ስቶፕ ምልክትን ስትነኩ ሁሉም ኢሞጂዎች ይመጡላችኋል። ለምሳሌ ልንካው፣ ዊንዶ እና ፉል ስቶፕ ነካው፣ እንደምታዩት ኢሞጂዎች መጡ። የምፈልገውን ኢሞጂ አሁን ከዚህ ላይ ክሊክ እያደረኩኝ እንደዚህ ማስገባት እችላለሁ። እንደምታዩት እየገባ ነው። እዚህ ጋር እንደዚህ ያደርጋችሁ ማስገባት ይቻላል። እዚህ ጋር መታችሁ ሰርች ማድረግ ትችላላችሁ። ለምሳሌ ከላይ ክሊክ ላድርግና ለምሳሌ ሳድ ብዬ ብጽፍ ከሳድ ጋር የተገናኙ እንዳለ ኢሞጂዎች ይመጣሉ። የምፈልገውን ከዛ ከዚህ ውስጥ መጠቀም እችላለሁ። ሌላው ደግሞ ይህንን አሁን ፎቶ ማንሳት ከፈለጋችሁ ዊንዶ ሺፍት ኤስ አለ። ስለዚህ ሶስቱን ልንካ፣ ዊንዶ ሺፍት እና ኤስን። ከዛ ፉል ስክሪን ከፈለጋችሁ ፉል ስክሪን፣ የምትፈልጓት ትንሽ ፓርት ብቻ ከሆነች እቺን ትነኩና የምትፈልጓትን ፓርት ብቻ እንደምታዩት አሁን ፎቶ እያነሳዋት ነው። ከዛ በኋላ ክሊፕ ቦርድ ላይ ይቀመጣል። እንደምታዩት ፎቶ ለምትፈልጉት ነገር ይህን ፎቶ መጠቀም ትችላላችሁ። ቋንቋ መቀየሪያም ሾርትከት ደግሞ አለ። እሱም ዊንዶ ነው። እዚህ ጋር ዊንዶ ከዛ ስፔስ መንካት ነው። ተመልከቱት። አሁን እዚህ ጋር እንግሊሽ ነው ያለው። ዊንዶ እና ስፔስ ብነካ አማርኛ ይሆናል። ዊንዶ እና ስፔስ ብነካ ሌላ ቋንቋ ይሆናል ማለት ነው። እዚህ ጋር ይቀያየራል። ለምሳሌ ወርድ ላይ እንሞክረው። ይሄንንም እዚህ ጋር ለመጻፍ ልሞክር። እንደምታዩት አሁን አረብኛ ነው ያለው። እንደዚህ ባረግ እሱ እንደሚጽፈው። አሁን ግን ዊንዶ እና ስፔስ ብነካ ተቀየረ፣ ቋንቋው እንግሊዘኛ ሆነ። ዊንዶ እና ስፔስ አማርኛ ሆነ ማለት ነው። ሌላው ኦን ስክሪን ኪቦርድ ለመክፈት ነው። እዚህ ላይ ስክሪናችሁ ላይ ኪቦርድ እንዲመጣ ከፈልጋችሁ እዚህ ጋር ኮንትሮል አለ፣ እዚህ ጋር ዊንዶ አለ፣ ከዛ ኦን ትነካላችሁ። ሶስቱን ስትነኩ ቀጥታ ኪቦርድ ይመጣላችኋል። ለምሳሌ ልንካውና ላሳያችሁ። ዊንዶ ነካለው፣ ኮንትሮል፣ ከዛ እዚህ ጋር መጥቼ ኦን ነካለው በቀጥታ። ከዛ ኦን ስክሪን ኪቦርድ እንደምትመለከቱት ፊት ለፊት ላይ ይመጣልኛል። ከዛ በዚህ የምትፈልጉትን ነገር መጻፍ ትችላላችሁ። ሌላው ደግሞ ዊንዶ አልት ዲ ነው። ዊንዶ እዚህ ጋር አለ፣ አልት እዚህ አለ፣ ዲ እዚህ አለ። ስለዚህ ዊንዶ አልት እና ዲን ብትነኩ ቀጥታ እዚህ ጋር እንደምታዩት ሰዓቱ ይመጣላችኋል። እዚህ ጋር ቀንም ሰዓትም ማየት ትችላላችሁ። ሌላው ስራችሁን ከጨረሳችሁ በኋላ ደግሞ መዝጋት ከፈለጋችሁ ሎክ ማድረግ፣ መዝጋት ሙሉ በሙሉ ሳይሆን ሎክ ማድረግ ከፈለጋችሁ ዊንዶ እዚህ ጋር አለ፣ ኤል እዚህ ጋር አለ ማለት ነው። ስለዚህ ዊንዶ እና ኤልን ብነካው ተመልከቱት፣ አሁን ሎክ ይሆናል ወይም ይዘጋል ማለት ነው። ተመልሳችሁ ስገቡ ግን ከፍታችሁ የነበሩት ነገሮች እንዳለ ማግኘት ትችላላችሁ። ለምሳሌ ልግባና ላሳያችሁ። እንደዚህ ብገባ ተከፍቶ የነበሩት ነገሮች ማግኘት እችላለሁ ድጋሚ። ይሄኛው ባትሪያችሁንም እንዳይበላባችሁ ይጠቅማችኋል። ለምሳሌ ስራችሁን ለተወሰነ ጊዜ ማቋረጥ ስትፈልጉ ሎክ አድርጋችሁት መውጣት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ የቪዲዮ ላይ ኮፒ ሊንክ በማድረግ እንደዚሁም ኮመንት ላይ አንድ ቁጥርን በመጻፍ አሳውቁኝ።